በማናቸውም በምንኛውም ቦታ ሚዛኑን የጠበቀ ሰው የተከበረ ነው፣ የተባረከ ነው፣ የሚመሰገን ነው። ሰላም ያለው እሱ ጋር ነው። ሁሉንም ነገር እንደመሰለው ሳይሆን እንደፈለገ ሳይሆን እንደተረዳው ሳይሆን እንደተረዱ የሚያልፉና የማያልፉ መሆናቸውን ሊወጡና ላይወጡ የሚችሉትን ለይቶ በማየት የሚከታተልና የሚወስን የሚያልፍ ከሆነ ሚዛኑን የጠበቀ በመሆኑ የተመሰገነ ወይ የተባረከ ይሆናል። ብዙ ሰዎች ከ105 ብዬ ልውሰደው እንጂ ብዙ ሰዎች ስል ከ195ቱን ጥዬ ነው 5ቱን ነው እየወሰድኩ ያለው። እንዳየሁና እንደተረዳው በተለያዩ አቅጣጫ ላይ ከሚሰነዘሩት ሀሳቦች እንደሰበሰብኩት እንደታዘብኩት ሚዛናቸውን የጠበቁ እንዳሉ የተረዳው በመሆኔ አንድ አይነት ምሳሌ ላቀርብ ይፈልጋሉ። ለዛ አንድ ጨዋታ አለ በበጋ ወራት የሚደረግ ኦሎምፒክ ጨዋታ ነው። ጨዋታው በበጋ ወራት ነው የሚካሄደው። ያ የራሱ ስም አለው። ዳስም ፔንታትሎን ይባላል። እንዲህ ተብሎ ይጠራል። ፔንታትሎን ተብሎ ነው የሚጠራው። ይህ ጨዋታ ደግሞ ፔንታትሎን 5 አይነት ጨዋታ ዝርዝሮችን ይዟል። 5 አይነት የጨዋታ ዝርዝሮችን አጠቃሎ ይዟል። ይህንን ጨዋታ ደግሞ ለማሸነፍ የሚችለው ማን ነው? እስቲ እናንተ እንደተረዳችሁና እንዳወቃችሁት እኔ በምሳሌ ነው ያቀረብኩት። በምሳሌ ይዤ ነው ለማሳወቅ የፈለኩት። ሚዛናቸውን የጠበቁ ከ195 ሳይሆን 5% ብያለሁ። ይህን ጨዋታ ማሸነፍ አሁን ፔንታትሎን ጨዋታ 5ቱንም ዝርዝር የያዙትን ጨዋታ ማሸነፍ የሚችለው ማን ብላችሁ ነው? እያንዳንዱ ጨዋታ ላይ አሸናፊ ይገኛል ብላችሁ አስባችሁ ከሆነና ያላሰባችሁትና የጨዋታውን ይዘትና ቅርጽ መለየት የምትችሉ ከሆናችሁ እንድታስቡበት ብዬ ነው ምሳሌውን የፔንታትሎን ተጫዋች አሸናፊውን ከመግለጽ በፊት ላሳስባችሁ የፈለኩት። እነዛ ጨዋታዎች የላማ ተኩስ፣ አጥር ዝላይ፣ የፈረስ ጉግስ፣ ሩጫና የውሃ ዋናዎች ናቸው። ምንም ግንኙነት የሌላቸው የተለያዩ ናቸው። የላማ ተኩስ፣ አጥር ዝላይ፣ የፈረስ ጉግስ፣ ሩጫና የውሃ ዋና ናቸው ብያለሁ። አስቡበት። በደንብ እንድትመለከቱ ነው የፈለኩት። ቀላል ምሳሌ አይደለም። ታዲያ ይህን ጨዋታ ያን ጨዋታ አሸናፊ የሚሆነው ሁሉንም ጨዋታ ያሸነፈ ነው አሸናፊ የሚሆነው። በውሃ አንደኛ የወጣው ቶክስ ላይም አንደኛ ማውጣት አለበት። አጥር ዝላይ ላይም አንደኛ ማውጣት አለበት ከሌሎቹ ጋር ተወዳድሮ። ፈረስ ጉግስ ላይም አንደኛ ማውጣት አለበት ከሌሎች ጋር ተወዳድሮ። ሩጫ ላይም አንደኛ ማውጣት አለበት ከሌሎች ጋር ተወዳድሮ። የውሃ ዋናውንም አንደኛ ማውጣት አለበት። ሁሉንም ጠቅልሎ አንደኛ የወጣ ነው ሽልማቱን የሚቀበለው የሚሸለመው። ምናልባት ሁለተኛና ሶስተኛ በአዘኔታ የሚሰጡት ሊኖር ይችላል። የዛን ምስጢር አልደረስኩበትም። ግን ጨዋታው ስም ፔንታትሎን ነው።
ስንት ፔንታትሎን አለ በዓለማችን ላይ? ስንት ፔንታትሎን ጨዋታ አለ? ፔንታትሎን የራሱ ስም አለው። ሌሎች ጨዋታዎች በፔንታትሎን ስም ውስጥ አልተጠቃለሉም። እና ይህን አምስቱንም ጨዋታ አንደኛ የወጣ ነው የሚሸለመው። ታዲያ ማንን ነው እናንተ አሁን ማን አንተ ከ95 ውስጥ ሚዛናቸውን እየጠበቁና የሚናገሩ የሚተነትኑና የሚያሳዩ መንገድ ጨዋታ ውስጥ የነበሩ ናቸው። ሚዛናቸውን የጠበቁ ተጫዋቾች ናቸው። ሚዛኑን ያልጠበቀ ጨዋታ ውስጥ የሌለ ከምንም ያልተቆጠረ እያደረገና እየፈጸመ ያለው ስውር ደባ፣ ተንኮል፣ የሚያጨበጭብ አጨብጫቢ አይገርማችሁም? እኔ እድሜ ሁሉ ነገር ያስተምራል። በእውቀት የበለጸጉ ናቸው ብዬ እንዳልወስድ ገና እየተማሩ ያሉ ናቸው። እድሜ ባለጸጋ ናቸው እንዳሉ ገና መሀል ወጣት እድሜ ደረጃ ላይ ያሉ ናቸው። የታዘቡት ትዝብት የወሰዱት እና የምናገሩት የሚያስቀምጡት ጨዋታውን ተጫውቶ አንደኛ መውጣት አቅቷቸው የወደቁ የሻገቱ እንደኔ አይነቶች የሚሉት አስተያየት የሚሉት አካሄድ ከአፋቸው የሚፈልቀው አሳፋሪ ፍርፋሪ ለቃሚ ጨዋታውን አንደኛ የሚያስወጣውም አይደለም። ለጨዋታ የሚሰጠው ድጋፍ እንዲወርቅ የሚያደርግ ነው። ገና በውሃ ዋና ላይ ገና የመጀመሪያ ውሃ ዋና ጀምሮም ከሆነ መሀል ሳይደርስ እንዲወርቅ የሚያደርግ ሀሳብ እየሰጠ ነው። ሳያውቅ ለፍርፋሪ ስል ይህን ፔንታትሎን ጨዋታ ውስጥ የገባውን ጠቀምኩ ብሎ እየጎዳው ነው፣ እየሰረሰረው ነው። እሱም ጠቀመኝ ብሎ እያጨበጨበ ነው። አፍራለሁ። ጨዋታው ስለሚጫወተው ሳይሆን ከዳር ቆሞ ለሽርፍራፊ ለሚያጨበጭበው ነው ያፈርኩት። ለሚያጨበጭበው አፍራለሁ። እነዚህ 5% ያቀረቡት የፈጠሩት ያመጡት ፔንታትሎን ጨዋታውን ማሸነፍ የሚችለው ማን እንደሆነ አቅጣጫ በማስያዝ ያለው ሁኔታ እና አቅጣጫ የሌለው አነፍናፊው ስውር ተንኮሉን ከዚህ ቀደምም አሁንም ጀምሮ በውስጡ ይዞ ሲጓዝ የነበረው አሸር ባሸር የሚሉትን ሲሰማ ምንነቱንና ማንነቱን ራስነትን መለየትና ማየት እንዲችል አድርጎኛል። እናንተም በአጋጣሚ ፔንታትሎን ጨዋታ በበጋ ጊዜ የሚደረገውን ኦሎምፒክ ውድድር ውስጡን የሚታወቁ ከሆነ ያን አሸናፊ ሆኖ ለማውጣት የሚችለውን ቡድን የሚችለውን ጥሩ ተጫዋች አንደኛ ወጥቶ መሸለፍ የሚገባውን ተጫዋች ማየት መመዘን አስተያየት የመስጠት የመረዳት አቅም እንዲኖራችሁ ነው። ይሄን ሐሳብ በኔ እውቀት ደረጃ እኔ የማውቀውን ያክል ለእናንተ ለማስተላለፍ ዛሬ የቀረብኩት። ይቅርታ አድርጉልኝ፣ ከዚህ በላይም አይደለም። በዚህ ጉዳይ ላይ እንደገና ክለሳ በማድረግ ጥናት ወስጄ ፔንታትሎን ጨዋታውን ማሸነፍ የሚችለው ተጫዋች የትኛው እንደሆነ መግለጽ የሚያበቃኝን አኩሪ ሐሳብ ይዤ እቀርባለሁ።